ጤና ይስጥልኝ የንጋት ፖስት ቤተሰቦች የሳምንቱን አበይት የፋይናንስ ዜናዎች ዋና ዋናዎቹን በማስቀደም እንጀምራለን። የኦሮሚያ ህብረት ስራ ባንክ ምቹ 60 ቢሊዮን ብር ያለምንም ማስያዣ ለደንበኞች ስለማበደሩ፣ የፌዴራል መንግስት በቀጣይ ዓመት 13 ቢሊዮን ብር ከውጪ ምንዛሬ አገኛለሁ በመዋዠቁ ስለማለቱ፣ የኢትዮጵያ ቀጥተኛ የውጪ ኢንቨስትመንት 4.3 ቢሊዮን አሜሪካን ዶላር ሆኖ ስለመመዝገቡ፣ አዲስ አበባ ከተማ አስተዳደር በመኝታ ቤት አገልግሎቶች ላይ 5% ግብርን ስለመጣሉና የኢትዮጵያ ካፒታል ገበያ ባለስልጣን ለ3 ተጨማሪ አገልግሎት ሰጪዎች ፍቃድን በዚህ ባሳለፍነው ሳምንት ስለመስጠቱ በዛሬው አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። ይህ ንጋት ፖስት ነው። በየሳምንቱ ውድቅ በ9 ሰዓት በሳምንቱ የተፈጠሩ አበይት ዜናዎችን ይዤላችሁ ቀርባለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማለት ተቀላቀሉን። በቅድሚያ ታዲያ የአጋራችንን የሮሃ ምንዛሬ ቢሮዎች ማስታወቂያ አድምጠን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። ዜናችንን የምንጀምረው በዚህ ባሳለፍነው ሳምንት በሮሃ ምንዛሬ ቢሮዎች የውጭ ሀገራት ገንዘቦች ሲገበያዩ የዋሉበትን ዋጋ በመናገር ነው። አንዱ የአሜሪካን ዶላር በሁሉም የሮሃ ምንዛሬ ቢሮዎች በ176 ብር ከ15 እየተገዛ በ179 ብር ከ67 ሳንቲም ሲሸጥ፣ የእንግሊዝ ሀገሩ ፓውንድ በ228 ብር ከ90 ሳንቲም እየተገዛ በ233 ብር ከ47 ይሸጣል። ዩሮ በ199 ብር ከ32 እየተገዛ በ203 ብር ከ30 ሲሸጥ፣ ዩናይትድ አረብ ኤሚሬቶቹ ድርሃም በ47 ብር ከ73 ሳንቲም እየተገዛ በ48 ብር ከ68 ሳንቲም ሲሸጥ ቆይቷል። ታዲያ ሮሃ የምንዛሬ ቢሮዎች በአዲሱ ቅርንጫፋችን በቦሌ ቡልቡላ ረፈንቲ ህንፃ ላይ አንደኛ ፎቅ ላይ ኑና አግኙን ይሏችኋል። በኢትዮጵያ የመጀመሪያው ያለማስያዣ በሞባይል ስልክ የብድር አገልግሎት ጀማሪው የኦሮሚያ ህብረት ስራ ባንኩ ሚቹ ከ4 ዓመታት ባነሰ ጊዜ ውስጥ 60 ቢሊዮን የኢትዮጵያ ብር ለ3.2 ሚሊዮን ብድር አገልግሎት ሂሳቦች ስለመስጠቱ ይፋ ተደርጓል። በፈረንጆቹ 2022 ላይ አገልግሎቱን በይፋ መስጠት የጀመረው የኦሮሚያ ህብረት ስራ ባንኩ ሚቹ ከክፍያ ፋይናንሻል ቴክኖሎጂ ጋር በመተባበር የቀረበ ሲሆን በዋናነት ለጥቃቅንና አነስተኛ የስራ አንቀሳቃሾች ነው ብድሩ የተሰጠው ተብሏል። 3.2 ሚሊዮን ተብሎ የተጠቀሰው ታዲያ በቀጥታ የደንበኞች ቁጥር ሳይሆን በአጠቃላይ በተጠቀሰው ጊዜ ብድር የተለቀቀላቸው የብድር አካውንቶች ስለመሆናቸው ለማወቅ ችለናል። ይህ ማለት አንዳንድ ደንበኞች በሚቹ ላይ ከ10 እና 20 ጊዜ በላይ ደጋግመው የሚበደሩ መሆኑን ያመለክታል። በሌላ መልኩ ይህ የተጠቀሰው 60 ቢሊዮን የኢትዮጵያ ብር በተለያዩ ጊዜ በድግግሞሽ ሚቹ አገልግሎት መስጠት ከጀመረበት ጊዜ ጀምሮ ያበደረውን ገንዘብ የሚያመለክት እንጂ በአሁኑ ሰዓት በተበዳሪዎች እጅ ያለ ብር ስላለመሆኑም እንዲሁ ለማወቅ ችለናል። የኢትዮጵያ መንግስት በቀጣይ ዓመት ተሰበስባለሁ ብሎ ካቀደው የገቢ አይነት ውስጥ በውጪ ምንዛሬ ግብይት መዋዠቅ 13.7 ቢሊዮን የኢትዮጵያ ብር ትርፍ አገኛለሁ ስለማለቱ ለመመልከት ችለናል። የፌዴራል መንግስት የቀጣይ የ2019 ዓመተ ምህረት በጀት እቅድ ላይ የተጠቀሰው ይህ ገቢ ታክስ ባልሆኑ ገቢዎች ውስጥ ተዘርዝሮ ነው ያገኘ ነው። ይሁንና ይህ የተጠቀሰው ገቢ በምን መልኩ እንደሚገኝ የበጀት ሰነዱ ያስቀመጠው ነገር አለመኖሩ ጉዳዩን ለመገመት አዳጋች አድርጎታል። ኢትዮጵያ ላለፉት 2 ዓመታት እየተገበረችው ካለችው የምንዛሬ ገበያ ሪፎርም ጋር ተያይዞ መንግስትን ጨምሮ ሌሎች ተቋማት በምንዛሬ ግኝትና በኪሳራው እየተፈተኑ የቆዩ መሆኑ ይታወቃል። በቀጣይ ዓመታት መንግስት ከውጪ የሚጠብቃቸውን የእርዳታና ድጋፍ ገንዘቦች በሚኖራቸው እንቅስቃሴ ላይ ተመስርቶ ሊያተርፍ ወይም ደግሞ ሊከስር ስለሚችል በእነዚህ ተቀናናሽ ትርፍን የማግኘት ውጥን እንዳለው ነው የሚያሳየው። ይህ ገንዘብ በብሔራዊ ባንክ ዶላር ጨረታ ጋር የሚገናኝ ነገር አለመሆኑን መረዳት ታዲያ ያስፈልጋል። ኢትዮጵያ በተጠናቀቀው የ2018 የበጀት ዓመት 4.32 ቢሊዮን የአሜሪካን ዶላር ቀጥተኛ የውጭ ኢንቨስትመንት መሳቧን የኢትዮጵያ ኢንቨስትመንት ኮሚሽን ይፋ አድርጓል። በተጠቀሰው ጊዜ 528 አዳዲስ የኢንቨስትመንት ፕሮጀክቶች ፈቃድን አግኝተው ወደ እንቅስቃሴ መግባታቸው እንዲሁ ተገልጿል። ኢንቨስትመንቱ ታዲያ ከቀደመው ዓመት በ8 በመቶ እድገትን ስለማሳየቱ የተነገረ ሲሆን ታዲያ ይህ አሃዝ በዘንድሮ ኢንቨስት ኢን ኢትዮጵያ 2026 ላይ ቃል ተገብቶ ከነበረው ከ10 ቢሊዮን ዶላር በላይ ኢንቨስትመንት
እንደማያካትት ነው የተነገረው። በሌላ መልኩ በበጀት ዓመቱ 260 የኢንቨስትመንት ፕሮጀክቶች ወደ ትግበራ ምዕራፍ ስለመሸጋገራቸው የተነገረ ሲሆን በኮሚሽኑ ፍቃድ ተሰጥቷቸው በኢንዱስትሪ ፓርኮች ውስጥ የሚንቀሳቀሱ ተቋማት ኤክስፖርት ገቢም 80% የጨመረበት ዓመት ሆኗል። በዚህም 225 ሚሊዮን የአሜሪካን ዶላር ኤክስፖርት ገቢ ስለመድረሱ ይፋ ሆኗል። የተባበሩት መንግስታት የንግድና ልማት ተቋም የሆነው ዩኒክታድ ከሰሞኑ ኢትዮጵያ በአፍሪካ ወደ ስራ ከገቡ 10 ግዙፍ አዳዲስ የውጭ ኢንቨስትመንቶች ሁለቱን ስለመሳቧ ይፋ አድርጓል። የአዲስ አበባ ከተማ አስተዳደር እያደገ የመጣውን የአስተዳደሩን ወጪ ለመሸፈን እንዲያስችለው አዲስ የመዘጋጃ ቤት ታክስ በአዲሱ የበጀት ዓመት መጣል ስለመጀመሩ ተነግሯል። አዲሱ ታክስ የሚመለከታቸው ተቋማት የመኝታ አገልግሎት የሚሰጡ ሆቴሎች፣ ሞቴሎች፣ ፔንሲዮኖች፣ የእንግዳ ማረፊያ ገስት ሃውሶች፣ ሪዞርቶች እና ሎጆች ስለመሆናቸው የተነገረ ሲሆን ከፋዮች የአገልግሎት ተጠቃሚዎች እንደሚሆኑ ይጠበቃል። እነዚህ የተጠቀሱ ተቋማት የመኝታ አገልግሎት ላይ ከቫት በፊት ባለው ዋጋ ላይ 5% ታክስ የመሰብሰብ ግዴታ እንደተጣለባቸው አዲሱ መመሪያ ያሳያል። የአዲስ አበባ ከተማ አስተዳደር በ2019 የበጀት ዓመት 503 ቢሊዮን ብር በጀት አጽድቆ ወደ ስራ መግባቱ የሚታወቅ ሲሆን ወጪዎቹን ከፌዴራል መንግስት ድጎማ ተላቆ ለማሟላት ለሚያደርገው ጥረት አንዱ ሌላ እርምጃ ስለመሆኑም ነው ለማወቅ የተቻለው። በመኝታ ላይ የሚጣሉ ታክሶች በዓለማችን ዋና ዋና ትልልቅ ከተሞች በመዘጋጃ ቤቶች የሚጣሉ ታክሶች መሆናቸውን እንዲሁ ለማወቅ ችለናል። በመጨረሻም የኢትዮጵያ ካፒታል ገበያ ባለስልጣን ለሶስት አዳዲስ የካፒታል ገበያ አገልግሎት ሰጪዎች ፈቃድን ስለመስጠቱ በዚሁ ባሳለፍነው ሳምንት ነው ይፋ ያደረገው። በዚህም መሰረት ከአዳዲሶቹ ተቋማት ጋር ሲደመሩ በአገሪቱ የሚንቀሳቀሱ አጠቃላይ የኢትዮጵያው ካፒታል ገበያ አገልግሎት ሰጪዎች ቁጥርን ወደ 21 እንዳሳደገው ለማወቅ ተችሏል። ከዚህ ውስጥ 8 ኢንቨስትመንት ባንኮች እና 11 ኢንቨስትመንት አማካሪዎች በካፒታል ገበያ ባለስልጣኑ ፍቃድ ተሰጥቷቸው በስራ ላይ እንዳሉ ለማወቅ ችለናል። በዚህ መሰረት ታዲያ ፕራይስ ወርዚ ኢንቨስትመንት ባንክ አክሲዮን ማህበር በኢንቨስትመንት ባንክ ዘርፍ በመሰማራት 8ኛው ድርጅት የሆነ ሲሆን ብሉፊን ካፒታል እና ሉሚና ካፒታል የኃላፊነታቸው የተወሰኑ የግል ማህበራት በኢንቨስትመንት ማማከር ዘርፍ ፍቃድን ስለማግኘታቸው ነው የተነገረው። ኢንቨስትመንት ባንኮች ሁሉን አቀፍ የካፒታል ገበያ አገልግሎትን የሚሰጡ ሲሆን ድርጅቶች ካፒታል ለማሰባሰብ በሚያደርጉት ጥረት ውስጥ ማማከርን ጨምሮ የአክሲዮኖችን ግብይትና ሽያጭ፣ የድርጅቶችን መዋሃድና የድርጅቶችን ግዢና ሽያጭ የሚያስተባብሩ የሚረዱ ድርጅቶች ናቸው። የኢንቨስትመንት አማካሪዎች ደግሞ በሌላ መልኩ አገልግሎታቸው የተወሰነ መሆኑ ይነገራል። የፈቃድ አሰጣጥ መመሪያው እንደሚያትተው ከሆነ በተለይም ኢንቨስትመንት አማካሪዎች በምንም አይነት ሁኔታ ወደ አክሲዮን ግብይቶች ሽያጭና ግዢዎች ላይ እንደማይሳተፉ በይፋ ተቀምጧል። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ታዲያ ለዚህ ሳምንት ያጠናቀርንላችሁ አበይት የፋይናንስ ዜናዎች እስካሁን ያዳመጣችኋቸው ናቸው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። የሮሃ ምንዛሬ ቢሮዎች አዲሱን ቅርንጫፍ በቦሌ ቡልቡላ ረፈንቲ ህንፃ መጀመሪያ ፍሎር ላይ መጎብኘት እንዳትረሱ። አድራሻዎቻቸውን በሙሉ ታች ዲስክሪፕሽን ላይ አስቀምጬላችኋለሁ ያልኩኝ። በቀጣይ ሳምንት በሌላ የፋይናንስ ዜናዎች እስከምንገናኝ ድረስ ታዲያ የፍሬያማነት ሳምንት እንዲሆንላችሁ በመመኘት የምሰናበታችሁ ከንጋት ፖስት ነኝ። ገሜ ብርሃኑ ነኝ።